ስለዚህ አካባቢ ብዙ ጊዜ የሚባል ነገር ነበር፣ ግን እውነታው ከሳቸው እውነታውን አጠንተናል። ለብቻው የበቆሎ እርሻ የያን ስሚዝ እርሻ ባላችሁ እንዴ? ይሄ አካባቢ ምን እንደሆነ ግለጽ። ወሰ በተቀመጥ ነው። ይሄ ሲጠሩት ጋንሂል ያሉበት ምክንያት ምንድን ነው? ይሄንን ሀገር ሲወሩ እንግሊዞቹ እዚህ አካባቢ ከፍተኛ መሬት ነው ከኛ ባለ ያለው እዛ ላይ ነው መድፈኛ ክፍላቸው ያቋቋሙትና መድፈኛ እዛ ሆኖ ሲያበቃ ነው ሌላውን አካባቢ የሚቆጠሩት። በዚህ ምክንያት ጋንሂል የመድፍ ተራራ። እንዴት ተመሰረተ? ይሄ ቤቶቹ እንዴት ተሰሩ? ይህን የሰሩት ማን የመሰረቱት ነፃነታቸውን አግኝተው ሲያበቁ ያንን የመጀመሪያቸውን ጉባኤ ሲያደርጉ ከመላው ዓለም ነው ከፍተኛ ስብሰባ የተደረገው እና ብዙ ሰው ነው ይነገርናል ይቃበሉት ራሳቸው ቀኝ ገዦች የነበሩት እና ግን በኋላ አብረው ወዲያው እንዳለ ሌሎች። አዎ ይሄ በሙሉ የምታዩ በሙሉ እንትን ያለ ነው። ከዚህ ከመንገዱ ውጭም አለ እና እኛ አሁን ብዙ ጊዜ ነው የምጠየቀው የኢያን ስሚዝ እርሻ አላቸው ኮሎኔል መንግስቱ ስትሄጂ አይተሻል ወይ? እንደውም የጃንሆይ መኪኖች ሁሉ አላየሻቸውም ይሉኛል። እዛ አንዱ ዘመዳችን መጥቶ ጎበኘን። እነኚህ ቤቶች ብዙ አልተፈታቸው አልተሰሩም። ትልቅ እንትን ነው እርሻ ነበረ። ይሄ ነው የእርሶ እርሻ የሚባለው አለ። ሰው እንደዛ አምኖ እንግዲህ ቅርብ ዘመዳችን እኮ ነው ይሄን የሚለኝ። ሲደጋገም እውነት ይመስላልና በተለይ የኢያን ስሚዝ እርሻ የምትባለው ነገር ሁሌ ነው የምትወጣው። ሰው ሁሉ በጋዜጣም በምንም ይጻፋልና እውነቱ ይሄን ይመስላል። እውነቱ ይሄ ነው እንግዲህ። ቤቷም ይችላል እንግዲህ እናንተ ቤት። አዎ እቺ እንግዲህ መጀመሪያ የነበር ነው። ከሱ ቀጥሎ የነበረው ቤት ወዲያ ነው መንገዱ ታቋና አውራግ መንገዱ ይሄ ፊታችን የምታዩት መንገድ ወዲያ ይሄ መኪናው ያለው እንትን ሆነ አጥራችን የግድያ ሙከራ ምናምን ሁሉ ተደርጎ ከስባል ጊዜ ከዚያ አመጡና እዚህኛው ቤት ወደ ውስጥ ቢሆን ይሻላል ሴፍ። ይሄ እንትን ሁሉ በሩም ይሄ የምታዩትም ቧንቧ ምናምን ሁሉ እዛ በኋላ ነው ሙከራ ተደርጓል። ግድያ ወያኔዎች ልከዋል ነበረ። ግን ያሁኑ ስመለከት ደህንነቱ በጣም የተጠበቀ ነው። በጣም ወታደሮች አሉ ምኖች አሉ። በአሁኑ ጊዜ እኔ ላይ የሚያተኩሩም ጠላትም የለ። ምክንያቱም የላቸው። እንደዛ ነው። ያኔም እንደው የሚገርም ነው። ለዚህ ብለው ሆን ብለው እዚህ ድረስ መጥተው እሳቸውን ለመግደል ቀራው ይገርም። ኢሳያስና እንትና አብረው ተባብረው ነው ከሁለቱም ወገን ከኤርትራውም ከትግሬዎቹም ከበዳል። ስፖርት እኮ ነው። ግን እንዴት ነቁ አወቁ? እርስዎ እንዴት አወቁት? እንደዚህ ገዳዮች ተያዙ ነው። ከዛ ሲለበጡ ታወቁ። ምን ያደረጓቸው ግን መጨረሻ ላይ አሰሯቸው፣ ለቀቋቸው? እኔም አብሬ ነበርኩኝ። በእግራችን በእግር እንትን ኦክቶበር ሲሆን ሙቅ ነው በጣም ትናንትና ነው ያሳየኋቸው። አይተናል። እና በእግራችን እንውጣ ብለን የዛ ጊዜ የለቁን ነበረ። ብዙም አልጠበቀም ነበረ፣ ነፃነት ነበረ። ከዛ እዛ ብቻ መሰለኝ በጣም ሁላ ሄደናል፣ ርቀናል። መዘጋጃ ቤቱ ድረስ እዛ ድረስ ሄደን ስንመለስ አንደኛ በዛ ሙቀት የለበሰው ጃኬት የተሸከመው ቦርሳ ከብዶናል። ግፍ ይላል። ሲያየን ፈገግ አለን። ወዲያውኑ አወቀ ተማሪዎች ናቸው አለ። ከዛ ሌላ ኤርትራዊው ግን ከኋላችን ነበር። ቱታ ለብሷል። የጋራጅ ልብስ የሚመስል ቱታ ፊታቸውን መሸፈኛ ቆብ ምናምን አድርገው አንግተዋል መሳሪያቸውን ያስታውቃሉ። እና አጃቢ ከኛ ጋር ነበሩ፣ ፖሊሶች ነበሩ። እነኝህ ሰዎች እንጠረጥራቸዋለን። ፈንጠር አሉ። እሱ ከመንገዱ ወጥቷል። ከፍተኛውን ቦታ አመለጠ። ያኛው መጀመሪያ ያየነው ሰውዬ አመለጠ። ሁለተኛው ከኋላ የመጣው ሰውዬ ጀብደኛ ብጤ ነው። ኤርትራው ጀብደኛ ነው። መጣና ከኋላችን ቀደመና ሄደ።
ገብቶታል። እንደተጫንባቸው እንዳወቃቸው ኦኬ እና አጎንብሶ ለማምለጥ ነው ያደረገው ሙከራ፣ ለማጥቃት ሳይሆን። ግን ደግሞ ትእዛዝ ሰጠ። ሄዱ ሲሄዱ ተከተሏቸው እና ያዟቸው ነው ተከተሏቸውና በአናግሯቸው በቋንቋቸው፣ ምክንያቱም ሾና ስለማያውቁ ይታወቃሉ እና የእኛ ይሁን እንደሆነ የእኛ አገር ሰዎች መሆን አለባቸው። ሄዱና ያናገሩት ብለው ቆም ሲሉት መሳሪያ እንትን ሞከሩ። ክንዱን ብሎ ሲያበቃ መሳሪያውን አስጣለው። ያወጣሁላ ሞክሯል። ከዚህ ሲመለስ ከስር ተፈቶ ሲመለስ ኢሳያስ ጀረናል አደረገው። ጀግናቸው ሙከራ ያደረገው ጀግና የእነሱ ታጋይ ነው። እነሱ ታጋይ ይህንን ያህል ነበረ የሚፈልጉኝ። ከዚያ ጋር መጥተው ገለው ለመሄድ 5 ሚሊዮን ብር ወጣለ። ግን ማንኛውንም እርዳታ እንዲደረግለት እዚህ ከኢትዮጵያ ውጭ ጉዳይ ሚኒስትር የተጻፈው ወረቀቱ ተገኝቷል። ተባብረው ያረፉበት ቤት አንዱ አውጥቶ ለእኔ ወንድም ሰጥቶት ነበር እና የተጻፈው ከውጭ ጉዳይ ሚኒስትር ነው። ማንኛውም ትብብር እዚህ ኤምባሲ እንዲያደርግላቸው እርሻ ሳያቸው እርሻ አላት እንዴ? ጓሮ ነው እንዴ? ባለፈ አይተኸው እናንተ ልጆች በጣም እድለኞች ናችሁ። እኔ አይቼ ማላውቀው ብዙ ነገር ልታዩ ነው። ውሃ አለ በሱ በኩል በዚህ ይሻላል እና በዚህ ውሃ እየረጨ ነው። በዚህ በኩል እሷን ነው ኮድም ጨዋታ እያያዘ ቦታውን ፓፓያ አላቸው፣ ጎመን አላቸው አለ የሚባለው እርሻ መሬት እንግዲህ ያው ያንስ ሚዝ የተባለው ያንስ ሚዝ የሚባለው ይሄ ነው። ገርማ የጓሮ አትክልት እና የእርሶን የጓሮ አትክልት ነው ታዲያ እርሻ አላቸው የሚባል በስንት ትራክተር ነው የታረሰው? ይገርማ